ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችን እናቀርባለን። በፋኖ ወቅታዊ ጉዳይ ላይ በማተኮር ከሻለቃ አበበ ሙላቱ የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ ቃል አቀባይ ጋር አጠር ያለ ቆይታ እናደርጋለን። ወቅታዊ የተጋድሎ እንቅስቃሴዎች እንደዚሁም በአንዳንድ ጉዳዮች ላይ ከሻለቃ አበበ ሙላቱ ጋር የምናደርገውን ቆይታ እንድትከታተሉ ግብዣችን ነው። በጣም አመሰግናለሁ ሻለቃ አበበ ሙላቱ። በወቅታዊ የፋኖ የተጋድሎ እንቅስቃሴዎች መረጃዎች ካሉ በሱ እንጀምርና ሌሎች ጥያቄዎች ይኖሩኛል። ወደ አንተ ልምጣና እስቲ ወቅታዊ የተጋድሎ እንቅስቃሴዎች ምን መረጃዎች አሉ? የጭቆና ቀንበር በተጫነው የአማራ ማህበረሰብ ስም እንዲሁም በዚህ ትግል ጀግኖች ሰማዕታት ስም ላቅ ያለ ምስጋናን እያቀረብኩኝ ወደ ጠየቀኝ ጠቅለል ያሉ የድርጅቱ መረጃዎች ፋለሁ ማለት ነው። ትናንትና ሰኔ 8 ቀን 2018 ዓ.ም ሸዋ ጠቅላይ ግዛት አሳምነው እዝ መሐመድ ቢሆኔ ኮር አስቴጎማ ተራራ ክፍለ ጦር ከእዙ አየር ኃይል ጋር በመተባበር አንጾኪያ ገምዛ ወረዳ የሰፈረውን የጠላት ኃይል መምታት ተችሏል። እንደሚታወቀው የእዙ አየር ኃይል ከዚህ በፊት በሸዋ ጠቅላይ ግዛት እዝ ስር በርካታ ስራዎችን ሲሰራ መቆየቱ ይታወሳል። ሁለቱም እዞች ከተዋህዱ ጊዜ አንስቶ አማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ በእዙ ስር ያለው አየር ኃይል ከዚህ በፊት አመርቂ የሆኑ ስራዎችን በጠላት ላይ ወታደራዊ ኢላማዎችን በጠበቀ መልኩ የድምሰሳ ስራዎች ሲፈጽም መቆየቱ ይታወቃል። አየር ኃይሉ ከዚህ ጋር ተያይዞ ትናንትም በተመሳሳይ ከእዙ የማህመድ ጋር ገምዛ ወረዳ መኮይ ከተማ ፖሊስ ጣቢያና በሙያና ቴክኒክ ኮሌጅ ውስጥ መሽጎ በነበረው የኮማንዶ ሰራዊት ላይ በተሰነዘረ የአየር ኃይል ተደጋጋሚ ጥቃት 10 ታጣቂዎችን የደመሰሰ ሲሆን በርካቶች ላይ የአካልና ቁሳዊ ጉዳት ደርሷል። ትምህርት ቤቶችን እንግዲህ ሙያና ቴክኒክ ተብሎ ትውልድ ይቀርጻል ተብሎ የተገነባ ትምህርት ቤት ለ3 ዓመታት ያክል የአገዛዙ የሰራዊት ካምፕ ተደርጎ በርካቶች የሚደፈሩበት፣ በርካቶች የሚረሸኑበት በተለይ ይሄ መኮይ ሙያና ቴክኒክ ከ7 ዓመት ጀምሮ ያሉ ወንድ ህፃናቶች ግብረ ሰዶም በወታደሮቹ እንደዚህ አይነት ድርጊቶች እየተደረጉ ያለበት ትምህርት ቤት ነው። ይሄ ትምህርት ቤት በተጨባጭ ማስረጃዎችን ማቅረብ ካስፈለገ ለዓለም አቀፍ ማህበረሰቡ በውስጥ በቪዲዮም ሰዎቹንም የዚህ ጥቃት ሰለባ የሆኑ የህፃናት ቤተሰቦች ህፃናቶቹንም ጭምር ማቅረብ እንችላለን። እዚህ ላይ ያው በዝርዝር ማቅረብ አያስፈልግም ልክም ስላልሆነ። ይሄ ኮሌጅ ከተማ ውስጥ ያለ ኮሌጅ ነው። እንግዲህ ለ3 ዓመታት ያክል አገዛዙ ወታደራዊ ካምፕ አድርጎ በርካታ ንጹሃኖችን እያሰቃየ ህፃናት እየደፈረ ያለ ሰራዊት የተከማቸበት፣ በርካታ ንጹሃኖች ደግሞ እየታጎሩ እየተገረፉ የሚሰቃዩበት፣ ከፍተኛ የሆነ ገንዘብ የሚቀበልበት ካምፕ ሆኖ ያለበት ሁኔታ ነው ያለ። በዚህ ካምፕ ውስጥ መሽጎ ያለውን ኃይል ነው እንግዲህ በአየር ኃይል ጥቃት ያደረስንበት። በዛም በርካታ ኃይሉ የአካል ጉዳትና የቁሳዊ ጉዳት ደርሶበታል። ሌላው ወደ ወሎ ቤት አማራ ላይ ሄዳለሁ። ወሎ ቤት አማራ እንግዲህ ትናንትና ሰኔ 8 ቀን 2018 ዓ.ም በሰሜን ወሎ ዞን ጉባላፍቶ ወረዳ ከወልዲያ ከተማ በቅርብ ርቀት ላይ በሚገኘው ልዩ ስሙ ሳዋ ሜዳ በተባለ አካባቢ የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ሚኒሊክ እዝ የ102ኛ ኮር 12ኛ ክፍለ ጦር 6ኛ ሻለቃ የቃኝ አባላት በአገዛዙ ጦር ላይ ድንገተኛ የደፈጣ ጥቃት ፈጽመዋል። ጥቃቱ የተፈጸመው ከወልዲያ ከተማ ተነስቶ የጦር መሳሪያ እና ስንቅ ወይም ሬሽን በመጫን ወደ ሳዋ ሜዳ ቀበሌ በማቅናት ላይ በነበረ የኮንቮይ የጠላት ተሽከርካሪ ላይ ነው እርምጃ የተወሰደው። በዚህ በተወሰደ እርምጃ 8 የብልጽግና መከላከያ ሰራዊት አባላት ተደምስሰዋል። 15 የሚሆኑት ደግሞ በደረሰባቸው ከፍተኛ ጉዳት ምክንያት በወልዲያ ሆስፒታል ገብተው በመታከም ላይ መሆናቸውን የውስጥ መረጃ ምንጮቻችን አረጋግጠውልናል። የብልጽግና አገዛዝ ሰራዊት በደረሰበት ወታደራዊ ምትና የፖለቲካ ኪሳራ በመበሳጨት በሲቪሊያኑ ላይ የአጸፋ እርምጃ ወስዷል። በዚህም መሰረት የአንድ የ9 ዓመት ህፃንና የአንድ አዛውንት ሽማግሌ ህይወት በግፍ ቀጥፏል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ሚኒሊክ እዝ ህዝባዊና መዋቅራዊ ትግሉን አጠናክሮ እንደሚቀጥልና የንጹሃንን ደህንነት ለማስከበር የሚከፈለውን መስዋዕትነት ሁሉ እንደሚከፍል በድጋሚ እያረጋገጠ ያለ እዛችን ነው። የድርጅቱ የጀርባ አጥንት ሆኖ ከፍተኛ የሆነ ትንቅንቅ ተጋድሎ እያደረገ ያለበት ሁኔታ ነው ያለ። ለዚህም ትልቅ ምስጋና ይገባዋል ማለት ነው። ሌላው ዛሬ በመራቤቴ የአጼ አምደ ጽዮን ኮር በሸዋ ጠቅላይ ግዛት እዝ ስር የሚተዳደረው አጼ አምደ ጽዮን ኮር በመራቤቴ የአየር ወለዱ ሰራዊቱ ከ390 በላይ እማዋራና እናቶች እንዲሁም ህፃናትን በግፍ አስሮ ይገኛል። በዚህም ምክንያት አጸፋዊ እርምጃ ተወስዷል። ዛሬ ሰኔ 9 ቀን 2018 ዓ.ም በሸዋ ጠቅላይ ግዛት መራቤቴ አውራጃ የሬማ ከተማና አካባቢው ነዋሪዎች ላይ የገዢው ብልጽግና ስርዓት 101ኛ አየር ወለድ ክፍለ ጦር ከፍተኛ የግፍ የአፈሳ ዘመቻ ከፍቷል። ኮሎኔል ማቴዎስ ማደቦ የሚመራው ነው ይሄ 101ኛ አየር ወለድ
ክፍለ ጦር እንግዲህ ኮሎኔል ማቴዎስ ማደቦ በዛ አካባቢ ማህበረሰብ ላይ የግፍ ሲፈጽም የቆየ በታሪክ ይቅር ሊባል የማይችል በንጹሃን ህዝብ ላይ ግፍ ሲፈጽም የነበረ ኮሎኔል ነው። የአገዛዙ ኮሎኔል እንግዲህ በዚህ በሚመራው ጦር ክፍል ትናንት ሰኔ 8 ቀን 2018 ዓ.ም ቁጥራቸው 395 የሚሆኑ ማዋራ እናቶች፣ ነፍሰ ጡሮች፣ የሚያጠቡ እናቶች ከህፃናቶቻቸው ጋር ጭምር ነው የታሰሩት። አዛውንቶች በግፍ ታስረዋል። በሬማ ከተማ ፖሊስ ጣቢያ ቅጥር ግቢ ውስጥ ይገኛሉ። እነዚህ ንጹሃኖች እየተሰቃዩ ይገኛሉ ማለት ነው። ከታሳሪ ቤተሰቦች እንዳረጋገጥ ነው አገዛዙ ለዚህ ግፍ የሰጠው ምክንያት ባሎቻቸው እያንዳንዳቸው ከዚህ በፊት 94,000 ብር በልተውናል፣ መሳሪያ ይዘው ፋኖን ተቀላቅለዋል፣ ወይ እንዲመጡ አድርጉ፣ ካልሆነም ደብረ ብርሃን ወስደን በተሐድሶ ስም ገንዘብና መሳሪያችንን እንመልሳለን የሚል ዛቻና ማስፈራሪያ እያደረጉባቸው ይገኛሉ። ይህ ዘመቻው የተከፈተው ስርዓቱን በውል ተረድተው ይቅርታ በመጠየቅ የአጼ አምደ ጽዮን ኮር አካል የሆነውን የአጼ ዳዊት ክፍለ ጦርን የተቀላቀሉ የቀድሞ የሚኒሻ አባላት ቁጥር ከ650 በላይ መድረሱን ተከትሎ በአገዛዙ ኃይሎች ላይ በደረሰ ከፍተኛ ድንጋጤ መሆኑን ማወቅ ያስፈልጋል። በደረሰባቸው እንግልት ሳቢያ 2 ነፍሰ ጡር እናቶች ዛሬ ሌሊት 9 ሰዓት ላይ ታመው ወደ ሬማ ጤና ጣቢያ ለሕክምና መግባታቸውንም አረጋግጠናል። ይህ በሴቶች ላይ የተፈጸመው አስነዋሪ ድርጊት የአካባቢውን ሕዝብ ክፉኛ ያስቆጣ ሲሆን የአጼ ዳዊት ክፍለ ጦር አሃዶች ድርጊቱ በተፈጸመ በሰዓታት ልዩነት ውስጥ በሬማ ከተማ አቅራቢያ አጸፋዊ እርምጃ ወስደውበታል። በጠላት ላይ በሰርጎ ገብ ኦፕሬሽን በተወሰደ በዚህ እርምጃ መንገድ መሪ የሚኒሻ አባልና 2 የአገዛዙ 101ኛ አየር ወለድ ክፍለ ጦር አባላት ሲደመሰሱ በርካቶች ላይ ከፍተኛ አካላዊ ጉዳት ደርሷል። አገዛዙ በአስቸኳይ እናቶችን የማይለቅ ከሆነ የከፋ አጸፋዊ እርምጃችን ይቀጥላል ማለት ነው። በዚሁ በሸዋ ጠቅላይ ግዛት ማጀቴና ጨፋ ሮቢት ቀጠና በአባት አርበኞችና በጥምር ኃይሉ መካከል ወይም የአገዛዙ ጥምር ኃይል መካከል በነበረ ከባድ ውጊያ የአገዛዙ ኃይል ሽንፈትን ተከናንቧል። በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ አጼ ዘርዓ ያዕቆብ 1ኛ ኮር አጼ ይኩኖ አምላክ ክፍለ ጦር በሚያስተዳድረው ቀጠና ስር ያሉ የአባት አርበኞች ቃኞችና በአገዛዙ ጥምር ኃይል መካከል ትናንት ማለትም ሰኔ 8 2018 ዓ.ም በይፋትና ጥሙጋ አውራጃ ማጀቴና ጨፋ ሮቢት አዋሳኝ ጭሬ የምትባል ነች ልዩ ቦታዋ ጭሬ ላይ ከፍተኛ ውጊያ ተካሂዷል። በዚህ ውጊያ ላይ የተሳተፉት ከነአን ብርጌድ፣ ከውባንተ ብርጌድ እና ከምኒልክ ብርጌድ በተውጣጡ የአባት አርበኞች ጥቃት የሰነዘሩ ሲሆን ከኦሮሞ ብሔረሰብ ልዩ ዞን ጨፋ ሮቢት ተነስቶ አማራንና ኦሮሞን በማተራመስ ላይ በሚገኘው የብልጽግና ተልዕኮ በተቀበለው ሚኒሻ ላይ መሆኑን ሊታወቅ ይገባል። የጠላት ኃይል ከኦሮሞ ብሔረሰብ አስተዳደር ሚኒሻ፣ ፖሊስና መከላከያ ሰራዊት ጋር ጥምረት በመፍጠር በአካባቢው አርሶ አደሮችና በአባት አርበኞች ላይ መጠነ ሰፊ ጥቃት ለመሰንዘር አቅዶ የነበረ ሲሆን ዓላማውም ቀደም ሲል በዚህ ቀጠና ሰርጎ በመግባት ከዚህ በፊት እንደሚታወቀው በጣም በርካታ ሰብሎችንና ከብቶችን ወደ ልዩ ዞኑ ተወስደዋል። ከዚህ በፊት በዚህ ቀጠና ሰርገው በመግባት 442 ከብቶችን በመዝረፍ 72 የጤፍ ክምርን ጨምሮ የሙዝ፣ የፓፓያ፣ የአቮካዶና ማንጎ አትክልቶችን በመጨፍጨፍ ያደረሰውን የኢኮኖሚ ውድመት ለመድገም እንደነበረ ሊታወቅ ይገባል። ከዚህ በፊት ያደረጉት ድርጊት ስለሆነ አሁንም ድጋሚ ይህንን እርምጃ ለመውሰድ ነበር የተንቀሳቀሰው። የአባት አርበኞች እስከ ጨፋ ድረስ ዘልቀው በመግባት ጥቃቱን ሙሉ በሙሉ አምክነውታል። ትናንት ከማለዳው ጀምሮ እስከ ምሽት 1